የጦር ሰራዊት አቋቁማ አሸባሪው አይኤስን የገጠመችው ብቸኛዋ የኢራቅ ኦርቶዶክስ ቤተክርስቲያን ከብዙ ትግልና ውጊያ በኋላ ዛሬ የኢራቅ አብያተ ክርስቲያናትና ኦርቶዶክሳውያን በድልና በከፍታ ላይ ይገኛሉ። የኢራቅ ኦርቶዶክሳውያን ክርስቲያኖች ላይ የህልውና አደጋ ይዞ የመጣው ይህ አሸባሪው አይኤስ ቤተክርስቲያኒቱ የልጆቿን ጥቃትና ግድያን ለመከላከልና ለማስቆም ሁሌ ከማልቀስና እንደ ኢትዮጵያ ኦርቶዶክስ ሲኖዶስ መግለጫና ስሞታን ከማቅረብ ይልቅ የመፍትሄ አካል ይሆናል እያለችውን ራስን በራስ የመከላከል ዝግጅት በማድረግ የኢራቅ ኦርቶዶክስ ቤተክርስቲያን ልጆቿን አሰልጥናና አስታጥቃ የመጣውን አደጋ ለመቀልበስና ቤተክርስቲያኒቱ በኢራቅ ምድር ላይ በከፍታ እንድትጓዝ አድርጓታል። ሁሌ ሞትና ግድያን እንደ ኢትዮጵያውያን ኦርቶዶክስ ክርስቲያኖች መሸከምና መቀበልን አሜን ማለትን ያልወደዱት እነዚህ ጥቂቶቹ የኢራቅ ኦርቶዶክስ ክርስቲያኖች በተደራጀና በተናበበ መዋቅራዊ ጥቃት እየደረሰባቸው ያለውን ጥቃት ለመመለስና ለመመከት የመጣውን ኃይል እሾህን በሾህ እንደሚሉት ቃል የኢራቅ ክርስቲያኖች ጎልያድን ሊገጥሙ የዳዊትን ወንጭፍ ይዘው በአይኤስ ፊት ቆመው ይገኛሉ።